ስለዚህ ያንን ነገር ስትልሽ እኔን መግፋቱን መረጥ። እንዲሁም ከኔ አልፎ ከሌላው ጋር መተኛትን መረጥ። አልተኛሁኝ። መጀመሪያውን ጻፍሽው መጨረሻው ስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? አንዴ ብቻ አይቶ የእውነት እኔ እናንተ እንዳደርን ካመነ ከዛ በኋላ ይተውኛል፣ ይጠላኛል፣ ከህይወቱ ድጋሚ ያስወጣኛል። እሱ ብቻ ነው የምፈልገው። የእውነት ያጣኝ ቀን ግን ተጎዳው ሰው የለ ያታጣሁለት በህይወት መኖር ዳንቺ እንደምወድሽ ነግሬ በጓደኞችሽ ፊት እግሬን ያንበረከኩ ቀን ነው የዛን ነው እኔ የሞትኩት። ያለ ማስረጃ ያለ ምን አታምነኝም? አማናኝ ካንተ እንድርቅና ካንተ እንድሸሽ ያደረገችኝ እናት ናት። ለምንድን ነው ልትረዳኝ ፈቃደኛ አልሆንክም? ምክንያቱም ውሸታም እናስመሰዝ ነው። እነሱ ሳይመጡ ቶሎ ማውራት አለ። ይምጡ፣ በገዛ ቤቴ ይምጡ። ጸፈልገሽ ነው ዘኪ እኮ እኔ ቤት ነው ታይገርኩ ላንተ ብዬ ነው ስለምታምኑና ሱፋ አስለበተሽ እዛ ድረስ ወስደሽ ቬሎ ለብሰሽ ጉዴ ሰራሽ። የዛን ቀን ደወለችልኝ እንደምንጋባ የዛኔ ቬሎ ለብሰን እዛ እንደነበር ሁሉ ነገር ታውቅ ነበር። በጣም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ሰሞኑን ከዘኪ ጋር ጥሩ ሁኔታ ላይ አይደለም ያለነው እና ያው እንዲህ ነው አላላችሁም፣ ግን ታውቁታላችሁ። ትንሽ እኔና ዘኪ ያለንበት ሁኔታ አሪፍ አይደለም እና ትንሽ አስቀይሞኛል። ብዙ ነገር ላስረዳው ልነግረው ሞክሬያለሁ፣ ግን ያን ነገር አንደርስታንድ ሊያደርገኝ አልቻለም። ከኔ ቃል ይልቅ ማስረጃዎች ነው የሚያምነውና ብዙ ጊዜ እናት እያስፈራራችኝ ነው እዚህ ሁሉ ነገር ውስጥ የገባሁት ብዬ ነግሬዋለሁ፣ አስረድቼዋለሁ፣ ግን እያመነኝ አይደለምና ሁሌ አምነኝ ነበር ከዚህ በፊት ታውቃላችሁ። ከእናቱ ጋርም እሷ እንዳሳበደችው ብዙ ነገር እንዳደረገችበት ስነግረው ከዚህ በፊትም አላመነኝም ነበርና ኦልሬዲ በማስረጃ ነበር ያመነኝና ያ ደግሞ ልክ አይደለም። ሁሌ ችግሮች ሲፈጠሩ፣ ሁሌ የማይሆን ነገር ሲፈጠር እኔ ለእያንዳንዱ ነገር ግዴታ እሱ እንዲያምነኝ ማስረጃ ማቅረብ አለብኝ። ያ ደግሞ በእኔና በሱ መካከል ያለው ሪሌሽንሺፕ ደግሞ ልክ አይሆንም። ሁሌ ለሱ ማስረጃ እያቀረብኩኝ ልኖር አልችልምና በጣም ከባድ ነው። አላውቅም ምን እንደምላችሁ አላውቅም። ግን ዛሬ የመጣሁት ኦልሬዲ አላመነኝም። ስለዚህ እጄ ላይ ያለው ማስረጃ ላሳየው ነውና ታውቃላችሁ ከሱ ጋር ግንኙነት ከባለፈው ያመጣሁት ልጅ ነበርና ፍቅረኛዬ ነው ብዬ ነገር ነበርና እሱን አምኗልና ኦልሬዲ ፍቅረኛሽ ነውና ከሱ ጋር ሆነሻል ብሎ ነው ስቲል አሁን የተጣላ ነውና ፍቅረኛዬ እንዳልሆነ የእውነት ከእናቱ ጋር እኔን እንዲጠላኝና እናቱ ስላስፈራራችኝ ነው ብዬ አስረድቼው ነበረ። ከዚህ በፊት የነበረውን ቪዲዮ አይታችኋል። የምር የቬሎ ቀን ላገባው የነበረ ቀን ላይ የምር የእናትየው ማስፈራራ ዛቻ ትቼ የእውነት ከሱ ጋር አለው ነበር። ግን የዛን ቀን በስልክ ደወለችልኝና የእውነት አስፈራራችኝ። ከዚህ በኋላ እሱ የምታገቢ ከሆነ እንደ አብረሹ የምትሆኚ ከሆነ ዘኪን ህይወቱን እንደምታበላሽና ከዚህ በኋላ መቼም እንደማትኖር ደስተኛ ሆኖ እንደማይኖር አንቺ አብረሽ እስከሆንሽ ድረስ አንቺ ከሱ ጎን እስከሆንሽ ድረስ ለሱ ነው ታበላሽዋለሁና አልተውም ብላ አስፈራራችኝና በቃ ያለኝ አማራጭ ዘኪን ከኔ ህይወት ማስወጣትና መራቅ ነው ብዬ ነበር ያሰብኩትና ስለዚህ በቃ የመጣልኝ ዘኪኔን ይጣላኛል ብዬ ከኔ ህይወት እንዲርቅ ተረጋጋሚ ጊዜ ስነግረው ሊሰማኝ አልቻለም እና ስለዚህ በቃ ያለኝ አማራጭ የውሸት ፍቅረኛ አምጥቼ ፍቅረኛ እንዳለኝ አምኖ ከኔ እንዲርቅ ነበር ያሰብኩት። ግን እንደዛ አስቤ ያሰብኩት ነገር ሁሉ በደል ገባና ዘኪ ራሱን ለማጥፋት በረኪና ሆስፒታል ገባና እሱን አድናለሁ ብዬ ጭራሽ እሱን ገደልኩትና እዚህ አልቻልኩም። በቃ እውነቱን ነገር ያ ጓደኛዬ ነው ብዬ አመጣሁት። የረጅም ጊዜ ጓደኛዬ ነበር፣ ግን እሱን ካደኝ ለካ ሳላስበው በድብቅ አግኝታው እናትየው ብር ሰጥተዋለችና የእውነት ፍቅረኛዋ እንደውን አሳምን ብላ ለዘኪ ልካው ነበርና የዛኔ ሆስፒታል የገባ ቀን ፍቅረኛዬ አይደለም ልጅ ነገር ለዘኪ ስነግረው ፍቅረኛዋ ነው ብሎ ካደኝና እስቲ ለይላክን ድረስ ሴትዮዋ ሩቅ የምትሄድ ሰው ናትና አሁንም እስቲ ከቤታችን አልወጣችም እና ያንን ስነግረው ዘኪ አላመነኝም።
እና በንዴት ከሌላ ሴቶች ጋር እኔ ቤት ነው እየኖረ ያለው ታውቃላችሁ። ሁለት ሴቶች አንጥተው አሁንም እኔ ቤት ነው፣ እኔ ከቤት ወጥቻለሁ እና አሁንም ተመልሼ ወደዛ ቤት እየሄድኩኝ ነው እና ላስረዳው ዛሬ ይዤለት የመጣሁት መረጃ ግን በድብቅ ቀርጬው ነበረ። ጓደኛዬን ያልኳችሁ ልጅ ነው አያውቅም እሱ ሁሉ ነገር ስነግረውና እናትየው እያስፈራራችኝ እንደሆነና አንተ የውሸት ፍቅረኛዬ እንደሆንክ አስመስልልኝ ብዬ ሳናገረው ካሜራ አስቀምጬ ነበርና እሱን ይሄንን አያውቅም ነበር እና ማስረጃ አለኝና ያንን ማስረጃ ይዤ ነበር የከዳኝና ተረጋጋሚ ጊዜ ነግሬዋለሁ። እውነቱን መተህ ንገረው እኔ ጋር ያለው ማስረጃ ከማውጣቴ በፊት ትጎዳለህ ብዬው ነበረ፣ ግን ሊሰማኝ ፈቃደኛ አልሆነምና እስቲ ላውኝ በፍጹም አላወጣውም እና ሴትዬ የሰጠችው ገንዘብ በጣም ጥሞታልና በፍጹም አላረግም አለኝ እና ከዛ በኋላ ስልኩን አጥፍቶ አድርሻውን አጠፋብኝ። ስለዚህ ያለኝ አማራጭ ይሄንን መረጃ ለእናንተ ለተመልካቾች ማሳየት ለሚዲያ ማሳወቅ እና ለዘኪም ላሳየው ነው የመጣሁት ነው። ይሄ መረጃ ካየ በኋላ እርግጠኛ ነኝ ይጸጸታል፣ ያመኛል ብዬ አስባለሁ። እስቲ ከእግዚአብሔር ጋር ያደረገው ነገር ልክ እንዳልሆነ ምናልባት ይገባል ብዬ አስባለሁ ነው። እስከዛሬ ይዤው ነበረ ለእናንተም ለሱ መናገር ነበረብኝ፣ ግን ያምነኛል ብዬ ስላሰብኩኝ ነበረ ማለት እኔ ግዴታ ማስረጃ አምጥቼ ማስረጃ ካላቀረብኩለት ብዬ አላሰብኩም ነበር። የሆነው ነገር አንዱ ነው። ስለዚህ ይሄን ነገር ገብቼ ላሳየው አላውቅም። ሴቶቹን ካሉ እንደባለፈው እንግዲህ ተጨቃጭቄም ቢሆን አሳያለሁ፣ ከሌሉም እንግዲህ ብቻውን አናግረዋለሁ። ኦልሬዲ እመጣለሁ ብዬ ደውዬለታለሁ እና ይብሎኛል። ስለዚህ በቃ አብረን እንግባና ያለውን ነገር ላሳየው ማለት ነው። ብቻን ማግኘት ይችላል። እስረኞች እኮ አይደሉም። ኦኬ ሚስቶች ናቸው። ዋንዴ ሁለት ግን አይከብድም። ቶክሲን የመጣችው አይ ላመሰግንህ ነው እንጂ አርቲስት በአንድ አልቀየርከኝም፣ በሁለት እኔ በሁለት መቀየር ነው እኔ በአንድ ስለቀየርኩ፣ ስለዚህ አንተ ሁለት ማድረግ አለብህ። እሺ አሁን ለምንድን ነው የመጣሽው? የመጣሽበትን ጉዳይ አስረጅኝና ሳይመጡ ሂጂ ነው። አሁንም ጸብ ፍለጋ ነው የመጣሽ? እኔማ እንደውም አመጣጤ ውጡ ሊልላቸው ነበር ከቤቴ፣ ግን አንተ አስወጥተህ ጠብቀኛል። ይሄን ትልቅ ነገር ነው። ይሄን ያለው ላይ ነው ያስጠላው። አሁን ነው እንደ ያው በአንተ ምክንያት ግን መጥፎ ሰው እየሆንኩ ነው። መጥፎ ሰው እንደሆነ እያደረክ እኔም በአንቺ ምክንያት መጥፎ ሰው ነው። ከአንዴም ሁለቴ እንደዛ አዋርደሽ ስትልኪ ሊያውን በጓደኞችሽ ፊት እንዳንቺ መጥፎ ነው። ለአንተ ብዬ ነው እኮ ለኔ ብለሽ በጓደኞችሽ ፊት አዋረድሽ። ይሄ ለኔ ብለህ ነው እንደዚህ እንደዛ መስደብ ይሻላል እኮ። በቁሜ ገለሽኝ ስታበቂ ለአንተ ብዬ ነው። ምን ማለት ነው? ምን አይነት አማርኛ ነው? ለአንተ ብዬ ነው ማለት ለአንተ ብዬ ነው። አላገባም ያልኩት ለአንተ ብዬ ነው። ከሌላ ሰው ጋር ለኔ ብለሽ ቀለበት ልታደርጊልኝ ነበር። ለኔ ብለሽ አላገባም። ምን አይነት አማርኛ ነው? ለአንተ ብዬ ነው አላገባም ነው። ለኔ ብትይማስ እንደምታገቢኝ እኮ ግልጽ ነበር። ለኔ ስላልሽ ነው እንጂ የራስሽን ስሜት ብቻ ስለምትከተል ያላገባሽ። የራስሽን ስሜት ብከተል ኖሮማ አሁን ስለሱ ማውራበት ጊዜ የለኝም። በቃ ስለሱ ልናወራ ነው አሁንም የመጣሁት። እሺ ያልጨረስነው ጉዳይ ስላለ ምንም ያልጨረስነው ስለ ራሴ ስሜት ብቻ ማስብ ቢሆን ኖሮ የእውነት አገባ ነበር ይዛል። ግን ስላንተም ስሜት ስለማስብ የዛኔ ትዝ ይልሃል የሰርጋችን ቀን ቬሎ ለበስክ ቀን አንተም ሱፍ የለበስክ ቀን አስተውሳለሁ። ከዛ በፊት ደስተኞች ነበርን እኔም አንተም ለመጋባት። እኔም አንተም ማጥኔ እኔ ደስተኛ ነበርኩ። አንቺ ግን ለካ በጀርቤ በቁም ለመግደል እያስርሽብኝ ነበር። የእውነት እኔም ደስተኛ ነበርኩ። የእውነት እኔም ከልቤ ነበረ ላገባው የፈለኩት። እሺ ምን ሐሳብሽን አስቀየረሽ? ይሄ ነገር ሐሳቤን አስቀየረኝ። ምንድን ነው ሐሳብሽ? አበባ ይዘህ ልትመጣ ሄደ ነበር ታስታውሳለህ?
ምን አገናኘው? አሁን እኔ አበባ ይዤ ከመምጣት አሁን ስለ ሁሉም ነገር ማወቅ ትፈልጋለህ አይደል? ስለ ሁሉም ነገር ልነግር ነው የመጣሁት። እሺ ንገሪኝ ቶሎ በይ። እነሱ ሳይመጡ ቶሎ ማውራት አለ። ይምጡ፣ በገዛ ቤቴ ይምጡ። ጸፈልገሽ ነው ዘኪ እኮ የእኔ ቤት ነው እንዴ? አሁን ለምንድን ነው የመጣሽው? በገዛ ቤቴ እነሱ ሳይመጡ ትለኛል። አሁንም ለመጨቃጨቅ ክርክር፣ በቃ አንድ ቀን ሰላም መሆን አትፈልጊማ? ሁሌ ለመጨቃጨቅ እንትን ማለት አለብሽ? ሁሌ ለመጨቃጨቅ ነው የሚመጣው አይደል? ምክንያቱም ክፉ ሰው ስለሆንኩ አይደል? ክፉነትሽን ማስቆ በአደባባይ ያሳየሽ፣ በጓደኞችሽ ፊት አሳየሽኝ ክፉነትሽን። አንዴ ግን ለምንድን ነው ግን እኔ እንደዛ አድርገሽኝ እንደዛ ብለሽኝ እየተመላለስኩ ይቅርታ እየጠየኩሽ ግን በባልሽ ለማስደብደብ ሞከርሽ። እኔ አላስደበደብኩም። ራስህ ነህ መተህ ዘለላው ላይ ወጣው አይደል? ልክ ነሽ። ተባለኝ እሺ ለኪሽ ጥፋተኛ ነኝ እኮ አይደለም፣ ግን ያደረኩት ሁሉ ምክንያት ስላለኝ ነው። ግን እሺ ላውራለሁ። የዛን ቀን እንድንጋባኝ ነበረ ቀን የእውነት ቪዲዮን ያደረኩልህ ቀን አበባው ልታመጣ የሄድክ ቀን እናት ደውላልኝ ነበር። ለምንድን ነው የማትይኝ? ቆይ ለምንድን ነው ከቤታችን የማትውጪው? ለምን መልሰሽ የምትደውይልኝ? አትደውይልኝ፣ አልፈልግም። በቃ ዘኪ ደህና ነው፣ ከኔ ጋር ነው አይደለ? ደህና ነው። አሁን ደግሞ ልንጋባ ነው። ምን ታመጫለሽ? ከዚህ በፊትም ይሄን ነገር ፍራቻ ነው አይደለ? ድጋሚ ከዘኪ ጋር የተጣላሁት፣ አሁን ደግሞ ድጋሚ ልተው አልችልም በምንም ታምር። ምንም ልታመጫችኝ ምን? እንደዚህ አታረጊም፣ የእውነት አታረጊም። ጨክነሽ እንደዚህ በምንም ታምር አታረጊም። አውቃለሁ ምን ያክል ጨካኝ ሰው እንደሆንሽ አውቃለሁ፣ ግን እንደዚህ አታረጊም። እሺ ፍላጎትሽ እኔ ከሱ እንድርቅ ብቻ ነው አይደል? እሱ ነው የምትፈልጊው አይደል? በቃ እርቃለሁ። እሱን ግን አትጉጁ። እሺ በቃ አልኩሽ እኮ እሺ አልኩሽ። እሺ ያልሽውን ነገር ሁሉ አደርጋለሁ። ከህይወቴ ያስወጣዋለሁ። ሁሉ ነገር አደርጋለሁ፣ ግን እሱን በምንም ታምር እንዳትጎጁ። እሺ ከዛ በፊት ግን እንኳን ሳትመጣ በቃ በመሀላችን ሳትገባ ስትቀር ራሱ ቀር ይልሻል። ምክንያቱም እውነቱ እሱ ስለሆነ እውነቱ እሱ ነው። እናት ናት እኔ እናንተን የለያየችን። የዛን ቀን ደወለችልኝ እንደምንጋባ፣ የዛኔ ቬሎ ለብሰን እዛ እንደነበር ሁሉን ነገር ታውቅ ነበር አለ። ካላመንከኝ ቪዲዮ ወደኋላ መልሰህ ማየት ትችላለህ። እናት ደወለችልኝ። የእውነት እሱን የምታገቢ ከሆነ ከሱ ህይወት ማትወጪ ከሆነ እሱን መቼም አንተን መቼም እንደማትተውህና መቼም ደስተኛ ህይወት እንደማትኖር ነገረችኝ። እኔ ካንተ ጋር እስካለው ድረስ ከኔ ጋር ከተለያየ ግን እንደምትሆን ነገረች። ችግሯ ግን እኔ ነኝ። በቃ የኔና ያንተን አብሮ መሆን አትፈልግም። አለቀ። ስለዚህ በሰዓቱ ምንም መወሰን አልቻልኩም ነበር። ያለኝ አማራጭ ያንን ጋብቻ እምቢ ማለት ነው። አንተ ከኔ እንድትርቅ ማድረግ ነበር ጭንቅላቴ ላይ የመጣው ነገር። በቃ ውሸትሽ ነው ነው ሌላ የምትጨምሪው ውሸት አለ? እውነቴን ነው ዘኪ። ከዛ በኋላ እንኳን እስቲ እናቴን ታያት፣ እስቲ እናቴን እንኳን ልቀቃት። ምክንያቱም አሁን ላይ እኮ ማንም የለም በማላችን፣ ማንም አልገባም። እኔ እና አንቺ ማንም አልገባም። እሷ ናት እኮ አልኩ ዘኪ። ካንተ እንድርቅና ካንተ እንድሸሽ ያደረገችኝ እናት ናት። ለምንድን ነው ልትረዳኝ ፈቃደኛ አልሆንክም? ምክንያቱም ውሸታም እና አስመሳይ ስለሆንሽ። እኔ ውሸታም አይደለሁኝም። ምክንያቱም ነው የነገርኩህ። ውሸታም በሆነ ኖሮ አስመሳይ በሆነ ኖሮ የእውነት የዛኔ ያገባ ነበር። ግን ስለራሴ ስላላሰብኩኝ ስለአንተ ስላሰብኩኝ የኔን ደስታ ገድዬ አንተ እንድትኖር ብዬ አልፈልግም አልኩ። ቆይ አሁን ከኔ ምንድን ነው የምትፈልጊው? የምፈልገው እውነቱን እንድታቀልኝ ብቻ ነው። ከዛ በኋላ ፍቅረኛ እንዳለኝና እንደማልፈልግ ስነግርህ አልሀመንከኝም። ተደጋጋሚ ጊዜ ነገርኩ፣ ገፋው፣ አልፈልግም አልኩ። ግን እስቲ ተመልሰህ እየመጣ ነበር። በቀላሉ እንደማትወጣልህ አውቃለሁ። ስለዚህ ያለኝ አማራጭ የእውነት ፍቅረኛ እንዳለኝና እንድታመን ማድረግ ነበር። አትዋሺ፣ በእምነት አብረሽ ማድረስ እንደዛ እኔ አብሬ አላደርኩኝም። ኢቭን እንኳን ስንላፋ እንደዛ ስንጣላቁ ለሱ ነበር እያገሽ ነው። ምክንያቱም አንተ
ያሉ ነገር ሲፈጠር ለሱ ነበር እየወገንሽ ነበረው። አሁን አንቺን እንዳምንሽ ትፈልጊያለሽ እኮ አልኩ፣ ነገርኩህ እኮ። ምክንያቱም እውነት እንዲመስል ለአንተ ባግዝ ኖሮ ከአንተ ጋር ብሆን ኖሮ እሱ ፍቅረኛ ናት ብላ አታስብም ነበር። እንደዛ ሆነን አብረን ሆነን ወይን እንጠጣው ሸሚዙን እየቆለፈ እኮ ልክ ስመጣ አሁን ሰዓት ላይ እኮ ጥሩ ሰዓት ላይ አይደለም የመጣው። ለምን መጣ ውጣ ነው ያለሽ። ነገር ግን ሆን ብዬ ነው ያደረኩት። በጣም ሆን ብሎ አንደኛ ነገር አላምንሽም። ሁለተኛ ነገር ደግሞ ሆን ብለሽና እኔን ለማሳመን እንኳን ቢሆን ያደረግሽው በቃ ይኸው ተሳካልሽ። አምንኩሽ ነው። እሺ ምን ትሆኚ? በቃ እሺ ምን ልሁንሽ ነው? ንገሪኛ። አይሽ መልስ የለሽ። እንደዚህ ነው የምታምነኝ? አመንኩሽ። እንዲህ በላ የምታምነኝ በጣም በቃ የምትዋሺው ነገር የምታረጊው ነገር ድሮ በእናቴ ነበር የምትዋሺው የምታረጊው ነገር እኔ ውሸታም አይደለሁኝም። ሌላ ፍቅረኛ ምናምን ብለሽ ደግሞ ሌላ ውሸት መቀር እኔ ውሸታም አይደለሁም። ታውቀኛለህ አይደል? አታውቀኝም? አላውቅሽም። እማቅሽ መስሎኝማ እንደምትወጂኝ እኮ አረጋግጬ ቀለበት ላስርልሽ ተንበረከ። የእውነቴን ነው የምወድህ። እኔ ያን ቀን ነው የምረግመው ለአንቺ እንደምወድሽ ነግሬ በጓደኞችሽ ፊት እግሬን ያንበረከኩ ቀን ነው። የዛኔ ነው እኔ የሞትኩት። የዛኔ ነው እኔ የተዋረድኩት። ስማኝ፣ የእውነት ነው የምወድህ። የእውነት ባልወድህ ኖሮ የእውነት ባላፈቅር ኖሮ ለአንተ ብዬ ነው ሁሉ መስዋዕትነት እከፍል ነበር። ለማን ብዬ እከፍላለሁ? ንገረኝ። እኔ ምን አቅልሻለሁ? ባልወድህ እንደዚህ አደረግ ነበር። ስለድድሽና በእናኗር በነቶፋ ፊት እንደዚህ ነገርኩህ። ለአንተ ብዬ ነው ስለምታምና ሱፋ አስለበተሽ እዛ ድረስ ወስደሽ ቬሎ ለብሰሽ ጉዴ ሰራሽ። ስለምትወጂ ስለነበር ነው። እስኪ ነገርኩ። አሁን እንኳን ከሷ አላጣጣም። እውነታውን እኮ ነው ነገር ለምንድን ነው ቆይ ማታምነኝ? የእውነት ማልወድ ነው የሚመስል ባልወድ ለአንተ ስል ገደል ለገደል እንደዛ እብድ ሆን ነበር። እንደዛ ያንን ሁሉ መስዋዕትነት እከፍል ነበር። የእውነት ባል እኮ ልሞት ራሴን አጠፋለሁ እንዳትከተኝ ብዬ ስሄድ እኮ ምንም ማለት ይብን ለማስቆም እንኳን አልመጣሽም። ከዛኔ ከፍቅረኛሽ ነው ውጭ ወጥቼ ይቻላል። በጣም ቀጥ ብለሽ ይሄድክ ነበር፣ ግን በሰዓቱ በቃ መጨከንና መቁረጥ ስለነበረብኝ ግን አልቻልኩም። ያኔ ሞቼስ ቢሆን ኖሮ ራሴን አጥፍቼ ሞቼስ ቢሆን ኖሮ ለዛ ነው እኮ አሁን ተመልሼ ነገርኩ። ዘኪ ራስህን እንዳታጠፋ። ያኔ ራስን ያጠፋ ጊዜ ሆስፒታል የገባ ጊዜ በቃ ያደረኩት ነገር ልክ እንዳልሆነ ሲገባኝ እውነቱን ነገርኩ። ግን የዛኔ የዳንኩት ያዳኑ ዶክተሮች ባይችሉና ሞቼስ ቢሆን ኖሮ መቃብሬ ላይ መተሽ እንደዛ ሆኜ እንደዛ ብዬ ልታለቅሽ ባገባ ኖሮ ደግሞ ትሞት ነበረ ድጋሚ። ሰማይ ያቺ ሴትዮ አልተውህም ነበር። እንደዛ ከምታዋርጅኝና በቁሜ ከምትቀብሪኝ ከምትገኝ ስለ ክብር ነው እንደምታስበው። ክብር እኮ መጀመሪያ አንተ ስትኖር ነው። አንተ ከሌለ እኮ ክብር የለም። ከክብር እኮ አንተ ትበልጣለህ። ገደልሽኝ እኮ ከዚህ በላይ ምን ክብር ብቻ ለምን ታስበው? ገደልሽኝ። መስሎኝ በአደባባይ ገደልሽኝ። ለማዳም ብለሽ ገደልሽኝ። እኔን ለማዳም ብለሽ ከሞት አትሊስት ትኖራለህ። አትሊስት ቆመህ ትሄዳለህ። አንገቴን አስደፋሽ። አትሊስት ቆመህ እየሄድክ ነበር። አትሊስት ያቺ ሴትዮ አላሳበደችም። አትሊስት ያኔ እንደነበርከው አልሆንክም ነበር እኮ። ቆሜ መሄድን ነው አንፈልግም። እኔ በህይወት እንድትኖርልኝ ብቻ ነው። እንደዚህ ሆነ አይደለማ። እንደዚህ ተለውጠ እንደዚህ በጥላቻ ተሞልተ መጥፎ ነገሮችን እያደረግክ አይደለም። በፊት ወደ ነበርከው ማንነት እንድትመለስ አልፈልግም። በፊት የነበረውን ዘኪን ማስገደልሽው፣ ከመግደልም አልፎ ቀበርሽው። በሰዎች ፊት አንገቱን አስደፋሽው። ከክብር አንተ ትበልጣለህ አልኩ። አንተ ትበልጣለህ። ያ አንዴ የነበረ ስሜት ነው። ግን የዛኔ እሺ ብዬ አግብቼ ቢሆን ኖሮ ያቺ ሴትዮ ተመልሳ መጣ ህይወትን ታበላሸው ነበር። ያንን ማድረግ አልቻልኩም። ከዚህ በፊት እንደዚህ ብለህ ነው ድጋሚ ህይወትን ያበላሸው። ልንገርሽ፣ የዛኔ ሁለታችንም አንድ አይነት ሀሳብ ስላልነበረ ነው። አሁን ግን ሁለታችን አንድ ላይ ነን። አንድ ላይ ከሆነ ደግሞ ማንም ሊጥለንም ሆነ ሊገፈተረን ሊያንገዳግደን አይችልም። ግን አንቺ ያንን ነገር ሳታምኝበት ነው እኔ ጋር የነበርሽው። ስለዚህ ያንን ነገር ስትልሽ እኔን መግፋቱን መረጥሽ። እንዲሁም ከኔ አልፎ ከሌላ ወንድ ጋር መተኛትን መረጥሽ። አልተኛሁኝም፣ ከሌላ ወንድ ጋር አልተኛሁኝም። ራቁቱን የነበረው እየተለካካችሁ ነበር። ውሸት ነው። አንተ እንድታመን ብዬ ነው ያንን ነገር ያደረኩት። በጣም ጎበዝ አሳብ። ያቺም የተረገመች ሴትዮ ይሄን ነገር ስለምታውቅ ለሱ ገንዘብ ከፈለችውና ያኔ ሆስፒታል የገባ ጊዜ እውነቱን እንዲነግር ብነግረውም ውሸቱን ፍቅረኛዬ ናት አለ። እውነቱን ስለተናገረና ስለሚወድሽ ፍቅረኛዬ ናት ስላለ አንቺም አብረሽው ስለነበርሽ እንዳላቅ ብለሽ
እናቴን ከፈለችው አልሽ። መች ነው አንቺ ቆይ ከውሸት የምትድኝ? መች ነው እንደዚህ አይነት ሰው ይሆንሽው? በእምነት መች ነው በሰው ልጅ ስሜት መቀለድና ማስረጃ ያለምን አታምነኝም? በማስረጃ እኮ አመንኩሽ። ያደረግሽውን ነገር አይኔ ያየውን ነገር እኮ ነው ካድያችን አውቄ ነው አንተ እንድታምን ብዬ ነው ከሰው ጋር አውቄ ነው የተኛሁት ማለት ጓደኛዬ ነው። በጣም መስል ፈልገን ነው ለማስመሰል ራቁታችሁን ተኝታችሁን ለማስመሰል አውቄ ነው አብሬው የተኛሁት አውቄ ነው። ሁሉንም ነገር ነገርኩሽ። ከዚህ በላይ እሺ ምንድነው የምትፈልገው? የማይባል ነገር እኮ ነው እያለችኝ። ስለዚህ እሺ ማስረጃውን ላሳይ። ይሄንን ካሜራ እንደምቀርጸው አያውቅም ነበር። በድብቅ አስቀምጬ ነበር የቀረጽኩት። ምናልባት እንኳንም ቀረጽኩት። ይሄን ካሜራ ባልቀርጸው ኖሮ ምናልባት እውነቴ አይወጣልኝም ነበር። ግን ይሄን ካሜራ በድብቅ አድርጌ እናትህ እያስፈራራችኝ እንደነበረና ከአንተ ጋር አብሬ እንዳደርኩኝ እንዲያስብ እንዲያግዘኝ የጠየቅኩት ሰዓት ነው። ግን ካሜራውን እዛ ጋር አስቀምጬ ነበር በድብቅ ቀረጽኩት። ግን እሱ እየቀረጸ እንደነበር አያውቅም ነበር። ተደጋጋሚ ጊዜ ነግሬዋለሁ። ለአንተ እውነቱን መጥቶ እንዲነግር ነግሬው ነበረ። ግን ስልኩን አጥፍቶ ጠፍቶብኛል። ስለዚህ ያለኝ አማራጭ ይሄን ማስረጃ ለአንተ ማሳየትና ሚዲያ ላይ መልቀቅ። ብችል ይሄንን ማስረጃ ሳላሳየ ብታምነኝ ደስ ይለኝ ነበር። ግን ሰው ጋር አምኜሽ እኮ ሰርግ እኮ ሱፍ ለበስኩ እንደዚህ አትበለኝ። አምኜሽ በእነ አንዋር ፊት ነገርኩሽ፣ በእነ ቶፋ ፊት ተንበርክኬ ስጠይቅሽ እምቢ ያልሽኝ ሴትዮ ግን አምኜ ሱፍ ለበስኩ ታገባኛለሽ ብዬ አንዴ እምቢ ብለህ ግን እኔ ለአንተ ብዙ ነገር ሆኜልሃለሁ። አትሊስት የሆንኩልህ ነገር እንኳን እኔን ለማመን በቂ ነበር። ሰማይ እኔን ለማመን በቂ ነበር። ውለታ ነበር ያደረግሽልኝ ማለት። አንተ ግን ከኔ ክብር በለጠብህ። በውለታ ታስሬ ማልፈልገው ከኔ ክብር በለጠብህ። ሰማኸኝ አይደል? ገባሽ? አንቺ ስትፈልጊ እንደ ቆሻሻ ዕቃ እየወጣሽ እየጣልሽኝ ስትፈልጊ እናምጪኝ ጀምሷል ነው እንደ ቆሻሻ ዕቃ ማስከለብሽ አውጥተሽ አንቅረሽ ተፋሽኝ። አንቅሬ በታፋ እስቲል አሁንም እኔ ጋር ነው ያለው። ዘኪ እስቲል እኔ ቤት ነው ያለው። እስቲል ከሴቶች ጋር እኔ ቤት ነው እየኖርክ ያለው። እኔ ለአንተ ስል ወጥቻለሁ። የእውነት ክብሬ ቢበልጥብኝ ኖሮ አንተን ከዚህ ቤት አስወጣ ነበር። ግን አንተ ትበልጣለህ ከኔ ክብር። ክብሬን ሁሉን ሰብሬ ወጣሁ። አንተ ግን ስለ ክብር ነው የተጨነቀው። ሰው ፊት እምቢ አልሽኝ። ጓደኞችሽ ፊት አዋረድሽኝ። እሱ ነው የታየ። በእኔ ለምን እንደዚህ አይነት ነገር አደረግሽ የሚለው ነገር አልታየ። ክብር ነው የታየ። ስለዚህ ለምን እደክማለሁ አንተ ጋር አትድግስ ሁሉም እንደዚህ ይሄ ማስረጃ ነው። ምናልባት ትጸጸትበት ትችላለህ ለተናገርከው ነገር። እሺ በያይ ሰራሽው ይሄን ቪዲዮ አንድ ነገር እንድትተባበረኝ እፈልጋለሁ። አውቃለሁ በደንብ ብዙ ነገር ተባብረኛል። ይሁላ ነገር እኮ ብዙ ነገር ረድተኛል። በመጀመሪያ ደረጃ እናንተ ማለት ምንም አይነት የፍቅር ግንኙነት እንደሌለ አውቃለሁ። እሱ ይላወቀኝ ወይ ምርጥ የልብ ጓደኛሽና ወንድምሽ በምንም በሐዘንም በደስታም በሁሉ ጊዜ አብሬሽ ነው ግዴታ ነው። ከዛ የተበበረ ሳይሆን የወንድምነት ግዴታ ነው የተወጣው። ለሱ በጣም አመሰግናለሁ። እስራኤል በጣም ነው የማመሰግነው። የእውነት በብዙ ነገር ረድተኛል። ታውቃለህ ዘኪ ምን ያክል እንደምወደው ነው። የእንጀራ እናቱ በጣም ክፉ ሰው ናት። በጣም ብዙ በደል አድርሳበታለች። ያንን በደል ደግሞ እኔ ነኝ ያጋለጥኩት እና እኔ ከምልህ በላይ በጣም ነው የምጠላኝ እና እኔና ዘኪ አሁን ጥሩ ላይ ነን። ልንጋባ ደርሰናል። አሪፍ የፍቅር ግንኙነት ጀምረናል እና እሱን ግንኙነት ከጀመርን በኋላ እንደማገባው ስታቅ ድጋሚ እያስፈራራችኝ ያለችው ታስፈራራኝ ድጋሚ ዘኪ እንደምታሳብደው ነው። ከዚህ በፊት እኔ ላይ የክስ ፋይል ነበረ በዘኪ ጉዳይ ላይ ነው እሱን ያሳበድኩት እኔ እንደሆንኩኝ ሙሉ ማስረጃ ሰብስባ ይዛብኛለች እና እሱን ክስ በገንዘብ ነው ያልሸጥኩት እና ድጋሚ እሱን ክስ እንደምከትፍ ምንድን ነው ክፍት እንደምታረግ እንደምከትፍብኝና ድጋሚ እኔ እንደምታሳሰረኝ እና ደግሞ ዘኪንም ድጋሚ እንደምታሳፍደው እያስፈራራችኝ ያለች እና ያን የዘጋው ሰውዬ ለመሆን የለም። እሷ እጇ በጣም ረጅም ነው ከምልህ በላይ ብዙ ሰዎችን ታውቃለች እና አሁንም ደግሞ ድጋሚ ዘኪ እንዳሳብደዋለች። ከዚህ በፊት ደግሞ ድጋሚ ዘኪ ቤት ሄዶ
የሆነ ነገር ይዛበታለች ዘኪ ላይና እሱን ለጠንቋይ ሰጣ ብቻ ብዙ መተት አሰርታበት አሳብደዋለች እና በብዙ መከራ ነው ዘኪ ወደ ራሱ እንዲመለስ ያደረኩትና አሁንም እሱ እንደምታሳብደውና እሱን አሳብዳ ደግሞ እኔ ላይ ክስ እንደምትመሰርትና በእኔ እንደምታለክ እያስፈራራች እሱን ብቻ ሳይሆን እኔ ከሱ ህይወት ካልወጣሁኝ የእሱን ህይወት እንደምታመሰቃቅል ነው ማለት እሱን መቼም ቢሆን እንደማትተው ነው እኔ ከሱ ጋር ከሆንኩኝ እሱን በምንም ታምር ልተዋችን ችግሩ እኔ ነኝ ዘኪ ሳይሆን የኔና የሱን አብሮ መሆን በምንም ታምር አትፈልጉም ታዲያ ነው እንተባበርሽ እንተባበር የምፈልገው ዘኪ ከኔ እንዲልቅ እፈልጋለሁ ኩሱን ለማድረግ እኮ አውርተናል የባለፈውን ሰርተናል ፍቅረኛ እንደሆንክ አግዘኝ እሱ ብቻ በቂ አይደለም ዘኪ እሱን እያመነልኝ ስላልሆነ አብረን እንዳደረን ማስመሰል ፈልጋለሁ ምን አብረን እንዳደረን ማስመሰል ፈልጋለሁ ይቅርታ እስካሁን ተባብርሻለሁ ግን እንደዚህ አይነት ነገር ለማድረግ እኔ ህሊናዬ በደምብ ተተባበረኝ እስከዛ ድረስ እያገዝከኝ አይደል በነጥብ ማግዘው ነው ያገዝኩሽ ነው ግን ይሄኛው ከማግዝሽ በላይ ነው ከዚህ በላይ እኔ ወንድ ነኝ አይደል ወንድ ልጅ ላይ ደግሞ ከዚህ በላይ ምንም ነገር ማድረግ አልፈልግም ምን ማለት ስሜቱን አውቀዋለሁ እረዳሻለሁ ይሄን ነገር እንድትወጪ ፈልጋለሁ ግን ይሄን ሐሳብ በጭራሽ ልቀበለው ምክንያቱም እኔ ወንድ ነኝ ነገ ምን እንደሚያጋጥም ይችላል አውቃለሁ ልክ ነህ ግን ይሄንን ነገር ካላደረኩኝ በምንም ታምር ዘኪ በጭራሽ ከኔ ሊርቅ ይችላል በጭራሽ ይሄን ካይብሮሽ ሾይ ይሄ ካይብሮሽ ውስጥ በቃ ይሄን ነገር በጭራሽ ልናደርገው መሆን አለበት እስራኤል ሰው ካለዛ እሱ አይጠላኝም እኔን አይተወኝም ታውቃለህ ይሄን ነገር ባይቻለው አቅም እሱን ለማሳመን እየሞከር ነው በዚህ እንጠራለን ያምናል መጨረሻ ላይ እንጂ አብረን እንደምናምን የሚለውን ሐሳብ ይሄ እናስመስል የሚለውን ሐሳብ አውጭ መሆን አለበት እንደዛ እኔ ደግሞ በጭራሽ ይሄን ነገር ለምን እስካሁን እየረዳኸኝ አይደል እኮ ማግዝሽ አይነት እኮ አለ አይደል ይሄ ደግሞ ላንቺ ላግዝሽ ከሚችለው በላይ ነው ምክንያቱም እኔም ህይወት አለኝ እኮ ስለኔ ህይወት አውቃለሁ ስላንተ አስባለሁ ግን በቃ እቺን ብቻ ነው እንድትተባበረ እኮ እኔ ፍቅረኛ ይሳም ብታይ ነው እንትላለች አንቺ አውቃለሁ ያንተን ፍቅረኛ አለች እኮ እና ይሄን ነገር እንዴት ነው የማደርገው እሺ እንዴት ላል ከኔ ጋር ከሆነ የልጁን ህይወት ታመሰቃቀላለች እኮ እሱ ያንን ነገር ሌላ መንገድ መፈለግ እንጂ አብሮ ማደር እዚህ ጋር አብሮ እንዳደሩ ማስመሰል እዚህ ጋር እሱ በምንም ታመር ከዛ ውጪ ስለኔ ህይወት አታስቢ ሊጠላኝ አይችልም አስባለሁ እኮ ታይ በቃ አሁን ይሄ ሊሆን የማይችል ነገር እንደሆነ ራስሽን አሳምኝና ሌላ መንገድ እባክሽ ይበለኝ እንጂ ይሄን ነገር የለም ሌላ መንገድ እሱን በምንም ታምር ሊጠላኝ አይችልም ምን አይነት መንገድ አለ በጊዜ ይጠራል በጊዜ ሂደት ሁሉም ነገር ይስተካከላል አንዴ እንደዚህ ደርቀሽ አንዴ ብቻ ነው ማስቸገር አንዴ ብቻ አይቶ የእውነት እኔ እናንተ እንዳደረን ካመነ ከዛ በኋላ ይተውኛል ይጠላኛል ከህይወቱ ድጋሚ ያስወጣኛል እሱ ብቻ ነው የምፈልገው አንዴ እሱ ማሳመን ብቻ ነው የምፈልገው እቺ ብቻ እንድትተባበረ ነው የምፈልገው ይሄን ነገር አይሆንም ይሄ መጨረሻ እባክህ ላሳለፈው ጓደኝነት ስትል ለምን እንተዋወቅ አስባለሁ ግን ፍቅረኛንም ከፈለክ ሂጅ አናገራታለሁ አንተንም ፍቅረኛ ሂጅ አናገራታለሁ እንደተተባበርከኝ እርዳታ እንዳረክልኝ ሁሉም ነገር ነግራታለሁ ተወክ ካለዛ የዘኪ ህይወት ይበላሻል እኔ ከሱ ጋር ሆንኩኝ ማለት ዘኪ ህይወቱን ታበላሽዋለች ያቺ ክፉ ሴትዮ የኔና እሱን አብረን መሆን አትፈልግም እኔ ደግሞ ያንን ማየት አልችልም ዘኪ ህይወቱ ሲበላሽ ግዴታ ራሴን መስዋዕት ማድረግ ካለብኝ ራሴን መስዋዕት አደርጋለሁ እንደው ማገዝሽ በቃ እኔና አንተ አብረን እንዳደረን ብቻ ይሄ ስሜት ታውቂያለሽ በጣም ነው የሚሰበረው አውቃለሁ ይጎዳል ግን ራሱን ከማጣት ከማበድ ይሻላል እድሜ ልኩን ህይወቱ ከመበላሸት ይሻላል እኔን አጥቶ ከዛ በኋላ ሴት ነኝ በሌላ ሴት ይተካኛል ይረሳኛል ልብ አንድ ጊዜ ነው የሚሰበረው እብድ ከሆነ ግን ሁሌ እድሜ ልኩን አብዶ ነው የሚቀረው ጤነኛ ህይወት አይኖርም ያቺ ሴትዮ በምንም ታምር አጥቶ እሺ በለኝ እባክህ እሺ የእውነት ይሻል እሺ ማለት ከጓደኝነታችን ምን ነገር አይበልጥ በጣም አመሰግናለሁ የእውነት በጣም አመሰግናለሁ ሳይ ችግር የለም አይዞሽ እኔ ከጎንሽ ነኝ ያለው መጀመሪያ ሰዓት እንዲህ ብሎኝ ነበር ቪዲዮ ለመስራት እያየሁ ነው ቪዲዮን አይደል አልፈልግም ብሎኝ ነበር ግን መጨረሻ ላይ በመከራ ካግባባሁት በኋላ ነው ይሻል እውነት ፍቅረኛ ማሾች እንዳልሆነ ይሄ ቪዲዮ ማሳያ ነው ተስምሲ አሁን እንደ ይሄ ቪዲዮ ስላሳይሽኝ እንዳምንሽ አትጠብቂ ምክንያቱም ይሄን ቪዲዮ አሁን ሁሉ በኤአይ ሰርች ላሳይሽ ይችላል
ቴክኖሎጂ የረቀቀበት አመት። ስለዚህ ከዚህ በፊት ያሳለፍናቸው ከዚህ ቪዲዮ ይልቅ አይኔን ነው ማምነው በእምነት ያሳለፍናቸውም ታሪኮች እናት አሳበደች የምልህ ነገር ምናምን ሁሉንም ኤአይ አድርጌው ነው። ታዲያ እሱን ለምን አመንከኝ? ማመን ለምን ከበደ? ምክንያቱም ማመን የምትፈልገው ብቻ ነው ታዲያ ማመን የምፈልገው ብቻ እንጂ በራቁቱ ነገርኩ። አውቃ እንዲመስል አድርጌ ነው አልኩ እኮ። አንተ የእውነት አብረን እንዳደረን እንድታስብ ነው። ይሄው ቪዲዮ ላይ እኮ ይናገራል። አይናገርም። ቪዲዮውን ልሰራው እችላለሁ። አሁን ሁሉ ልሰራው እችላለሁ። እዛ ጋር ቆሞ ሸሚዝ እያስተካከለ እኔ እዚህ ጋር ነበርን አልነበር? እኔ ቢያንስ እንዳንተ ደረታቸው ላይ ደረቱ ላይ አልተኛም። እኔ ቆጣው በኋላ እኔ ከመምጣቴ በፊት ያደረጋችሁትን ማን ያወራልሽ? በሱ ፊት ራሱ እኮ ክብሬት አልጠበቅሽልኝ። በሱ ፊት ራሱ ቆሻሻ አድርገሽ ነው ያወጣሽ። ደማም በባልሽ አንተ በሴቶች ፊት የኔን ክብር ጠብቃ ውሻ አድርገህ ከቤት ስታስወጣኝ እንደዛ የገዛ አልጋዬ ላይ ደረታቸው ላይ ተኝተህ ስጨፍር እንደዛ ስታውቅ የኔን ክብር ጠብቀ ነበር። መጥቼ እንደዛ ተሰቃዩኝ፣ እቃዬን ሰረቅሽ፣ ሌባነሽ እያሉ ሲጫወቱብኝ የኔን ክብር ጠብቀ ነበር። መጀመሪያ እኮ ልጁን ያመጣሽውና ክብሬን ያዋረድሽ ነበር። ስለ ክብር ካነሳን አይቀርም። ክብርሽን እኮ ያዋረድሽውና ክብርሽን እንዲዋረድ ያደረግሽው ራስሽ ነው ያደረግሽው። ይሄን እሱን አምጥተሽ ያ ሁሉ ነገር ባይፈጠር ኖሮ አንቺ መጨረሻ እንደዚህ ላይሆን ይችላል። እንዳንተ ያለ ምክንያት አይደለም እንደዚህ ያደረኩት፣ ምክንያት ስለነበረ መጀመሪያውን ጻፍሽው መጨረሻውን ጻፍ። ልዩነቱ ገባሻ? እሺ ያሳየውን ነገር አታምን። ለምንድን ነው ማምነው? ቴክኖሎጂ ረቋል እኮ ቴክኖሎጂ የረቀቀበት ዘመን ላይ ነው ያለው። ምን ሆነ የተቀየረው? ምንድን ነው? ከዚህ በፊትም ስለእናትህ ስነግርህ ከዚህ በፊትም ስነግርህ አላመንከኝም ነበር። ሁሉንም ነገር አቀናብረህ ምክንያቱም የሚታመን ስራ አድርገሽ ነው አልከኝ። የሚታመን ስራ አሰሪ ማስረጃ አምጥቼ ሳቀርብልህ አመንከኝ። አሁንም ማስረጃ አምጥቼ ሳቀርብልህ ምናልባት ታምነኛለህ ብዬ ነበር፣ ግን አሁንም በማስረጃ እያመንከኝ አይደል? እኔ እኮ ከቤቴ ለአንተ ስለወጥቼ እልሃለሁ። እኔ ቤት ነው እየኖርክ ያለኸው። የሚታመን ስራ እየሰራሽ ሁሉም ነገር ማድረግ አንተ ስለው፣ ግን ለምንድን ነው የማይገባ? ምንድን ነው እንደዚህ ሆንከው? ምን ማለት ነው? የምታረገኝ ነሽ እኮ እኔ መጥፎ ሰው አይደለሁም፣ ግን አንተ እዚሁን እያደረግህ ግን አንቺ መጥፎነትሽ አደባባይ ቤት ውስጥማ ሲዋህ መላክ ትመስያለሽ። አደባባይ ላይ ግን መጥፎ ሰው ነሽ። ምክንያቱም ያደረግሽውን ነገር እኮ ነው የተናገርኩት። እውነት ነው የተናገርኩት። እውነት ስናገር ለምን ነው የሚያምሽ? ለምን ነው የሚከፋው? እውነት ነው በቃ ነገር ላንተ ላይ ያደረኩት እንዳንተ እኮ እኔ ለማናደድ ብዬ አይደለም ከሁለት ሴቶች ጋር አልጋ ላይ የተኛሁት። ያላደረኩትን ነገር አንተን ለማዳን ብዬ አንተን ለማቆየት ብዬ ለአንተ ስል የራሴን ስሜት ገድዬ፣ ግን እሱ እየታየ አይደለም። ከቆየ በኋላ ግን ይቆጫል። ምንም የሚቆጨኝ ነገር የለም። በፊት ከነበርኩበት ህይወት አሁን የተሻለ ህይወት ነው። በጣም ደስተኛ። ስለዚህ ዳግመኛ በህይወት ውስጥ እየመጣች ባትወጣብኝ ደስ ይለኛል። ታውቀኛለህ ብዬ ጠብቄ ይሆናል ግን ተላትቻለሁ ማለት ነው። ስለዚህ ነበር ያን ሱፍ ስለብስ ታገባሻለሁ ብዬ ተስፋ አድርጌ ግን ሱፉን ስታስወልቂኝ ምንም አትስም። ነገር ግን ያንን ቪዲዮ ኤርሽ የእውነት ያጣኝ ቀን ግን ይቆጫል። ምንም ይቆጨኝ ነገር የለም።